ፓንት ማለት ነው የፈለገ ቢቀያየሩት and also by the way የወንዶች ፓንት ማድረግ especially ከፖሊኤስተር የተሰራ ከሆነ which is አብዛኛው ፓንት ከፕላስቲክ ነው የተሰራው ጥሩ የሆነ የወሊድ መከላከያ ነው ያነቴ ነው የሆነ ጥናት አንብቤ ነበር ከእንደዛ የተሰራ ፓንት ያደረጉ ወንዶች ስፐርም መጠናቸው በጣም ነው ዲክላይን ያደረገው so I mean ለወሊድ መከላከያ ብላችሁ የምታረጉት ከሆነ ያንን ፓንት every day every ለሊት ላይ then good ግን if that's not የናንተ ፍላጎት እሱ ካልሆነ ለመውለድ እየሞከራችሁ ከሆነ ምናምን የመጀመሪያው ነገር ወንዱ የሚያረጋውን ፓንት መቀነስ አለበት literally ከፖሊኤስተር የተሰራ እንትን ፓንት ወንዶች የሚያረጉት ፓንት is ከስፐርም ዲክላይን ጋር ከስፐርም ኢንፍላሜሽን ጋር የተያያዘ ነው በጣም ባይዘ ሴንሲቲቭ ነው ከታች ያለው ነገር የወንዶች ይሄ እንትኑ ማለት ነው ስፐርም የሚይዘው እንትን ሶ አይደለም ፖሊኤስተር ይቅርና ኢቭን እንትን ይሄ ምንድን ነው የሚባለው ሂት ወይ ደግሞ ሙቀት በጣም አፌክት ያደርጋል ሶና ሲያደርጉ ራሱ ቀዝቃዛ ነገር ዛሬ ማድረግ አለባቸው እንትናቸውን ስፐርማቸውን አፌክት እንዳያደርግባቸው ማለት ነው ኮልድ ቴምፕሬቸር ሁሉ ጊዜ መደረግ አለበት አራተ የወንዶች ይንዘላዘላል ይንዘላዘላ ቤት ውስጥ ከሆናችሁ like ሰፋ ያለ ሱሪ ቱታ ነገር አድርጋችሁ ያለ ፓንት ማድረግ ትችላላችሁ ቤት ውስጥ if that's something I don't know find out what works for you ምን ይሰራላችኋል የሚለውን but the point is it's not ለሰውነታችሁ ጥሩ አይደለም ነው I'm just ለሰውነታችሁ አድቮኬት ያደረኩ ነው ሰውነታችሁ አፍ ቢኖረው የሚለውን ነገር ነው እየነገርኳችሁ ያለሁት so don't show me no ላይፍ የገባሽበት ዋና ምክንያት ምንድነው ምንም ምክንያት የለኝም just የመጣልኝን ነገር ለሰዎች ማስተማር ጥያቄዎቻቸውን ለመመለስ ነው ሁሉንም ነገር ፕላን ተደርጎ አይቻልም so yeah ጸጉርሽ ምንቋት የምትጠቀሚው ባዮ ላይ አለ እዛ ላይ ነው ያለው እሱን ነው የምጠቀመው anyways think you're mad make video አለ okay ስለምን የሰማችሁት ነገር አለ that you want to like a video on ደስተኛ ነን እየተማርን ነው thank you that's nice I know by the way እዚህ ጋር ኮሜንት ባያረጉ ራሱ ዝም ብለው ገብተው የሚሰሙ ሰዎች እንዳሉ አውቃለሁ I'm very sure so ለነዛ ነው ሰዎችን want to know Absalati can you download your TikTok live videos on your YouTube channel ይሄንን live video ያወራሁትን ዳውንሎድ አድርጌ ከዛ YouTube ላይ እንድፖስት ነው I can do that that's really a good idea I can do that yeah ለብዙ ሰዎች I think እንማማርበታለን ብዬ ነው ማስበው that's good okay yeah that's good እኔ ብዙ ጊዜ ማድረግ ምንድነው like ካወራሁኝ በኋላ እወጣና አንዳንድ ጥሩ ናቸው የምላቸው or like ቪዲዮ ሰርችበት ኳላ አቅም ሰዎች አያውቁም የምለውን ነገር እንትልበታለሁ ከቪዲዮ ሰራበታለሁ you know ግን downloading everything is nice thank you yeah አንዳንድ ጊዜ ምን አስባለሁ መሰላችሁ በቂ ዕውቀት የለኝም መጥቼ ለማውራት ብዬ ነው ማስበው seriously not like I just ማነብበት ማጠናበት ጊዜዎች አሉ and then when I feel like a little bit of confidence ሲኖረኝ ስለሆነ ነገር መጥቼ ማውራት እችላለሁ ብዬ ሳስብ ከዛ ነው መጥቼ ትንሽ ማውራት ግን አብዛኛውን ጊዜ I just don't feel like that yeah and congratulations on your graduation thank you I'm so happy for you thank you so much በጣም ማመሰግናለሁ በጣም ነው ደስ ያለኝ ስለተመረኩኝ
ስለ ሆርሞን what happened ሆርሞን ምን ሆነ? ጨፍር አለብኝ። the other thing is ጨፍሩ like okay not ጨፍሩ ግን whatever makes you happy a little bit of happiness የሚሰጣችሁ ነገር you should like do that more often because you know አንዳንዴ በቃ ትልቅ ግራንድ የሆነ በጣም የሚያስደስተን ወይ ደግሞ ዋው ትሁት ስለሆንሽ ነው እንጂ የምታውቂው አለ thank you yeah no, sometimes I don't feel like ማቅ አይመስለኝም ግን I think ሰው ከመሆን ጋር የሚመጣ ነገር ነው። ሁሉ ጊዜ ላይ ኮንፊደንስ አይሰማንም። አንዳንዴ ኮንፊደንስ ይሰማኛል፣ አንዳንድ ጊዜ ደግሞ feel like ብዙ ማላውቀው ነገር አለ so I should ቪዲዮ ከመስራት or ምናምን ነገር ማወቅ አለብኝ ብዬ አስባለሁ። ግን እሱ ደግሞ ከአንድ ጓደኛዬ ጋር እንትን እያወራ ነበር። እሱ ደግሞ የራሱ የሆነ ፕሪዝን ወይ ደግሞ እስር ቤት ይሆናል። እስከማውቅ ድረስ የበለጠ እስከማውቅ ድረስ መጠበቅ አለብኝ የማውቀውን ለማካፈል that like is very like የሆነ slippery slope ነው። አንዴ በዛ ከሄዳችሁ ኮንፊደንሳችሁ ኢሮድ ይሆናል። ኮንፊደንሳችሁ ይጠፋና በቃ ሁሌ ልወቅ ነው የምትሉ ሰው መጽሐፍ የፈለገ ብታነቡ ትምህርት ብትማሩ ሌክቸር ብትወስዱ ብትመረቁ still የማላውቀው ነገር ይኖራል የሆነ የቀረ ነገር ይኖራል ብላችሁ በቃ ኮንፊደንሳችሁ ይጠፋል ነው እና ቀስ እያለ ነው እንደዚህ አይነት ነገር ደግሞ ኮንፊደንሳችሁን የሚሸረሽረው። ትንሽ ልወቅ እስቲ መጀመሪያ ቆይ ይሄንን ሪሰርች ፔፐር ላንብብ ከማውራቴ በፊት ይሄንን ቆይ ላድርግ ትላላችሁ። ከዛ ግን እየጨመረ ይሄዳል። ይሄንን መጽሐፍ እኮ አላነብም፣ ይሄንን ኮርስ ከዚህ ዩኒቨርሲቲ እንደዚህ አልወሰድኩም፣ እንዲህ አልሆንኩም፣ ስለዚህ ነገር አላወራም ትላላችሁ። and then all of the sudden you don't have confidence ከዛ በኋላ ስለሆነ ነገር ለማውራት even በጣም ስለምታውቁበት ነገር ሊሆን ይችላል ግን still that's like አለ ፍርሃት። እዛ አንዴ ወድቄበት ነበረ I'm trying to get out of that ለዛ ነው ብዙ ማታዩኝ ነገር ግን አሁን ቀስ በቀስ even ባላውቅስ ምን ችግር አለ እኔ ያወቅኩትን እያሳወቅኳችሁ እኔ ደግሞ ማላውቀውን ሌላ like አውቅበታለሁ። ገብታችኋል? ሁሉንም እስከማውቅ ድረስ መጠበቅ አለብኝ ለማውራት ካልኩኝ ምን 80 ዓመቴም ሆኜ ላላውቅ እችላለሁ ሁሉንም ነገር so it's humanly impossible not to satisfy that like enough የሚለው ነገር it's not like defined የሆነ boundary አይደለም። ገብታችኋል? it just እየሰፋ ነው የሚሄደው let me know enough before I speak ከማውራቴ በፊት መጀመሪያ በደንብ ልወቅ የሚለው ነገር እየሰፋ ይሄድባችኋል። ገብታችኋል? so ይበቃል ብላችሁ ማቆም ያለባችሁ እናንተ ናችሁ ነው ብዬ ማስበው። አትሊስት እኔ እሱ ነው እንደዛ እያደረኩ ያለሁት። ከእውቀት ከፍለን ነው የምናውቀው። ሁሉን ማወቅ አንችልም። ስለዚህ የምናውቅ ነው በደረስንበት ለሚጠቅመው ሰው መስጠት ነው። እኮ I feel like እኔ ብዙ ባላቅ ራሱ ትንሽ ማቃትን ነገር ለሰው ሳካፍል ያቺ ነገር ለዛ ሰው ልትጠቅመው ትችላለች። ገብታችኋል? where is your card አጥቼ ዘግቼባታለሁ። በሩን ዘግቼዋለሁ። ከገባች ትበጠብጣለች ሁላችንንም። ለዛ ነው ደግሞ በዚህ ድመቴን እደጅ walk አረጋታለሁ። she's really like cute and stuff ምንድን ነበር የማማክሽ ነበር አስገቢኝ ደግሞ በውስጥ ላውራሽ ባክሽ ከኒውክሊስ ቫይስ እኔ የሚቆጭኝ አንቺን ማድረግን ደስ ይላል። የፀጉሩን ቻሌንጅ it's okay guys እኔ ዛሬ ራሱ ቆርጬ ድጋሚ ማሳደግ እችላለሁ። it's not a problem okay it's really not a problem ኢትዮጵያ የለም ኢትዮጵያ ውስጥ እዚህ ብቻ ነው ያለው
እንዴት ይላካል ምናምን የሚለው ነገር just እንትን አላልኩም። እዚህ አሜሪካ እንዴት ምን ያህል ፕሪቪሌጅድ እንደሆኑ አያውቁም። እዚቹ ተሰርቶ ገና እንትን ሳይል ነው የሚደርሳቸው፣ ምንም ነገር ሳይጨመርበት ምን ሳይልበት ከቦታ ወደ ቦታ ሲጓጓዝ እንትን ሳይ ምንድነው የሚባለው ይሄ ሳያበላሸው ነው። ረንዳ ቁርጭ ያ ግን ቁርጭ ያሳየቻችሁ ነበር። it was here የቆረጥኩት የነበረው እያልኩኝ እየጨፈርኩኝ ነበር ራሱ። thank you Idne, thank you so much. even አብሳላት ባለቤቴ በደም ግፊት እየተሰቃየ ነው። ያለንበት ሀገር ነጭ ባህር ዛፍ የለም፣ እባክሽ እርጂኝ። ሂቢስከስ ነው የሚባለው። ሂቢስከስ is good ከባህር ዛፍ ቀጥሎ። it's not እንደ ባህር ዛፍ ጠንካራ አይደለም obviously፣ ግን just በተፈጥሮ more like support ማድረግ የምትፈልጊ ከሆነ የሂቢስከስ ቲ ወይ ሻይ ጥሩ ነው። አንቺ ቆርጠሽ ሌላውን ጉድ እንዳታረጊ። እንደዛ እኮ ነው ያላችሁት የነበረው መጀመሪያ ስቆረጥ። you guys went so crazy, you were like አንቺ ምን አይነት እንትናሽ ክብር የማይወድልሽ እንዴት ያንን የመሰለ ጸጉር ትቆርጫለሽ? እንደዚህ አንጀቴን ነው ቁርጥ ያለው ይሄንን ሳይ ምናምን ብሎ ከኔ በላይ ማለት ነው እንዴት እንደተናደዱ የኔ እንትኖች እየዘደቡኝ ሚላ ነበር። they were like አንቺ ስርዓት የለሽም፣ የእውነት አቢ ስርዓት የለሽም፣ በጣም አናድርሽኛል፣ እንዴት እንደዛ ታደርጊያለሽ ምናምን like even የደወሉልኝ ሰዎች ነበሩ የጸጉሬን የቆረጥኩትን ቪዲዮ ካዩ በኋላ they were so mad፣ በጣም ነበር የተናደዱት። ከዛ ግን now I was telling you like አሳድጓለሁ፣ don't worry, like you know it's okay. also ለራሴ ኮንፊደንስ እንዲሰጠኝ ነው like ምንድን የሚባለው እነዚህ ትላልቅ ካምፓኒዎች ብር ከፍለው ማለት ነው thank you ብር ከፍለው እንትናቸውን ቼክ ያደርጋሉ፣ ይሄ ቴስት ያደርጋሉ ፕሮዳክታቸውን ምናምን ነገር ማለት ነው። አንደኛ እኔ ከተናደድኩት ውስጥ ብዙ ነው የተናደዳችሁት። እና እኔ ደግሞ ለራሴ ደግሞ እሱ መሞከር ፈለኩኝ ራሴ ላይ አፌን ሞልቼ በልበ ሙሉነት yes ረድቶኛል፣ ጸጉሬን አፍጥኖልኛል የእድገቱን። ባለፈው ነገራችሁ ነበር የሁላችንም ጸጉር ያድጋል በህይወት እስካለን ድረስ፣ ግን ማፍጠን ያንን ጸጉር እድገቱን እንትን ማለት like maintain ማድረግ ገብቶሻል። ከስር እንዳይነቃቀል ከስር እንዳይሰባበር ማድረግ እንችላለን የሚለውን ነገር ነው ፕሩፍ አደርግላችኋለሁ ብዬ ነበርና anyways ለራሴም ኮንፊደንስ እንዲሰጠኝ አድርጓል። and ኢንሻአላህ ብር ሲኖረኝ ደግሞ በሌላ ሰርድ ፓርቲዎች በአጥኞች ተመራማሪዎች ማለት ነው እንዲያጠኑት ፈልጋለሁ የኔን የጸጉር ቅባት like አሰራር ሜቶዱን መንገዱን እንዲሁም ደግሞ ቅባቱን ማለት ነው። ለዛ ነው አሁን ንገሪኝ እኛ ቅባቱ እንዴት ሲሰራ ንገሪና like ብነግራችሁ በጣም ደስ ይለኛል፣ ግን መጀመሪያ ማጥናት ፈልጋለሁ። like if something already share ያደረጋችሁት ነገር ከሆነ it doesn't belong to you, anyone ወስዶ ያንን ነገር የኔ ነው ብሎ ክሌም አድርጎ መስራት ይችላል። so why would I spend like already everything ያለው ላይ to study it? because በሌላ አጥኞች እንዲያጠኑትና ምን ያህል ጸጉሩን actually ያሳድጋል ምናምን የሚለው ነገር ለማየት ብዙ ብር ነው የሚያስፈልገው። so anyways ያንን ብር ሳልከፍል ግን የራሴን ቆርጬ አይቻለሁ and ብዙ አሜሪካ ውስጥ ያሉ ሰዎችም አይተውታል። so that's nice at least የሰዎች እንትን መኖር። እኔ ብለሽ አሶሳ መተሽ ግን እኔ በእውቀት በወቅቱ ለማን ነው የጻፈ ያለው? ሀብታሙ ዘሪሁን ሀብታሙ። እኔ ብለሽ አሶሳ መተሽ ግን እኔ በወቅቱ ላስተዳድርሽ ባለመቻሌ ጸጉር ቤት ስሰሪ ነበር፣ ሰላም በር ትምህርት ቤት ጀርባ፣ ከዛ ወደ እስራኤል ሊሄድ ነው ስትኝ
ተሳስቶ ነው በውስጥ የሚጻጻፈውን ነገር ቤቢ እዚህ ላይ ላከው። ኤኒዌይስ አንዳንድ ላይክ በእድሜ የገፉ ላይክ አባቶቻችን ምናምን እናቶቻችን ሲሪየስ ላይክ በውስጥ ከሌላ ሰው ጋር እየተጻጻፉ የነበረውን ነገር ሳያውቁ እዚህ ሊለቁት ይችላሉ። ሰው ይዶን ነው። ኤኒዌይስ ቡና ስጠጣ ሆዴ ይነፋል። ሌላ ነገር ስተሪክልሽ ነፋል ላይክ ስትበይ ውሃ ስጠጪ ምናምን አይደል ነው። አንድ አመት ጸጉር ስንት አመት ሆኖታል የሚላል። አንድ አመት ከምናምን ሊሆን ነው። አይ ቲንክ አሁን ወደ 2ኛ አመቱ እየሄደ ነው። ሶሪ 2ኛ አመት ሊሆን ነው። ጁላይ ላይ 2ኛ አመት ይሞላል ብዬ አስባለሁ። መቼ ነው ጁላይ? አሁን ጁን actually next year next month ሌላ ጥያቄ የላችሁም ጋይስ? I'm gonna go ጥያቄ ከሌላችሁ